የዚህን ቤት ዋጋ ስትሰሙ ትደነግጣላችሁ። አብረን ሪቪው እናድርገው። መጀመሪያ እንደገባችሁ ቀጥታ ሳሎኑን አታገኙትም። ሰፊ የሆነ ኮሪደር አለው። ሳሎኑ በጣም ሰፊ ነው። እዚህ ጋር ያለውን ኮለን ኦፕን ኪችን ስለሆነ በኋላ ላይ መዝጋት ስለሚቻል በዛ መልኩ መክፈል እንችላለን። ሶፋ አድርጋችሁ ዳይኒንግ አድርጋችሁ ሌላ የምትፈልጓቸውን ሳሎን ላይ እንድካተት የምትፈልጓቸውን እቃዎች በሙሉ አድርጋችሁ ስቲል ቦታ ይተርፋቸዋል። ኪችኑ በዚሁ ያልቋል። ትንሽ የመብራት ስራ ብቻ ነው የሚቀረው። እንደምታዩት ሳሎኑ በጣም ሰፊ ነው። ከዛ ከኪችኑ አጠገብ ደግሞ ስቶር ወይም ደግሞ እንደ ትራዲሽናል ኪችን የምንጠቀምበት ቦታ አለ። ይህንን እንደ ትራዲሽናል ኪችን መጠቀም እንችላለን። እዚህ ጋር ደግሞ የሰራተኛ ክፍል ከነ ሽንት ቤቱ ከነ ባድሩሙ አለ ማለት ነው። ይህ ደግሞ ባልከኒው ነው። ቡና ማፍላት ብትፈልጉ ሰፊ ነው። ፕላስ ቪው ደግሞ ወደ አስፋልት ስለሆነ ቆንጆ ቪው ይኖረናል ማለት ነው። ከፍ አድርገን 6 7 8ኛ ላይ ብንገዛ ማለት ነው። አሁን መኝታ ቤቶቹ ወይም ሌሎች ክፍሎቹ ምን ይመስላሉ የሚሉትን አብረን እናያለን ማለት ነው። እቺ የምታዩት አንድ ክፍል እንደ ላውንደሪ ሩም መጠቀም እንችላለን። እዚህ ጋር ደግሞ ኮመን ሽንት ቤት አለን። እንግዳ ቢመጣብን የምናስተናግድበት ሲንክ ይገጠምለታል ከነ ቶይሌቱ አለ ማለት ነው። እዚህኛው ጋር ኮመን፣ ይሄኛው ደግሞ አንደኛው የልጆች መኝታ ቤት የምንለው ከነ ቁምሳጥኑ የተገጠመለት ነው። እቺ የምታዩት ብርሃን እንድትገባ ክፍት የተደረገች ነች። ከፈለጋችሁ መዝጋትም ትችላላችሁ። በመጋረጃ ግን ሞር ሲዘጋ አሪፍ ይሆናል ብዬ አስባለሁ። ወደ ማስተር ቤድሩሙ እንሄዳለን ማለት ነው። ማስተር ቤድሩሙ ብታምኑም ባታምኑም ሌላ ቤት ስትገዙ እንደ ሳሎን የሚያገለግላችሁ